አሰላሙ አለይኩም ወራህመቱላሂ ወበረካቱ የሐባይብ እንዴት ናችሁልኝ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላሂ ረቢል ዓለሚን። የሀኒ ዩቲዩብ ቤተሰቦች ደህና ናችሁልኝ? እንግዲህ እንደተለመደው ሰብስክራይብ እና ላይክ ማድረግ አትርሱ። ዛሬ ደግሞ ሀይቅ ላይ ነኝ ማለት ነው። ሀይቅ ላይ ደግሞ አንድ ጀለሳችንን በቃ ፕራንክ አደርገዋለሁ ማለት ነው። የወንድሜ ጓደኛ ነው። ምንም ባልጠበቀው ቃል አቀብልህ ነው ብዬው ነው እና እንትን ብዬ አሳብደዋለሁ። ቆይ ሰብለ ማለት ነው ትናንትና አሁን ተነገረኝ ነው የደወልኩት ለምን ጊዜ ነገሮች ተሰጥተው አልችልም የሆነ ነገር አይ የሳከው የሆነ ነገር ገብቷል አይ ነው ሰሪስ ገፋም ድረስ ይፈሩ አቡኬ ቢያቅ ይሄንን እኛ የሰማነውን ቤተሰብ የሰማነውን አቡኬ ቢያቅ እኔ አልመጣለሁ። ለምን አቡኬ ራሱ ታሪክ አቡኬ ታውቃለህ። ቀጥታ የሚጠይቅ የሆነ ነገር ከተፈጠረ አቡኬ ማንም አይታው በጣም ምንድን ነው እኔ በዚያም ተላው እኔ ማለቀው ነገር ነው። እኔ ከነገረኝ አንተ አቡኬ ወዳጅ መስለህ አቡኬ ግን በሆነ መንገድ መብላት እንደምትፈልግ ነው ለቤተሰብ የተነገረው። ይሄ ግን እንዴት ለምን እንደዚህ ሊሆን ይችላል ነው እኔ በዚህ ጉዳይ ላይ አንድ ነገር ያልገባ አቡኬ ምን የሰማነው ቤተሰብ የሰማነው እሱ አይቅም አቡኬ ምን የሚያውቀው ነገር የለም። ሰይዳሪስቲ ሊሆን አይሆንም ያለው ባይኮ ባለቤት ተቆርጦ ታቀደም እኔማ የሆነ ነገር አርካል አላረከም አቡኬ ነው አሁን እንደደከም አንደኛ እነሱ ወደቆላችሁ ምን አለ መሰለህ ሀቢብዬ በአቡኬ ላይ የተፈጠረው ነገር ከባድ ነገር ነው። አቡኬ ቢያቅ ኖሮ ሲጀመር አቡኬ ቢያቅ በሰላም መንገድ ሊያወራ ይችላል፣ ግን ይጠይቃል ዳይሬክት። ሀቢብ ለምንድን ነው እንደዚህ ያደረከው? የሆነ ጊዜ እንደውም የሆነ ፌክ ተሰርቶ ነበር። የሆነ ጊዜ የዛሬ እኔ ከመታመሜ በፊት ነው ባቤ ጉዳይ ወሬውን እንትን ባንለው ጥሩ ነው። ያ ነገር በጣም ሲያበሳጨው ነበር። እኔ ሲያበሳጨው አቅ ነበር ምናምን፣ ግን ነገሩ ያው ተፈቶ አይተሃል። አቤም በሰላም ወጥቶ ምናምን በቃ ነገሩ ተቋይቷል። ግን በእንደዛ አይነት መንገድ ነው አሁን አቡከርን አንተ ልትጎዳው ያሰብከው። ለምንድነው ምንድነው እሱም የተባለ ምንድነው የሆነ ነገር ደብቆ የሆነ ነገር አስቀምጦ ከመንግስት ጋር ሁሉ የሚያነካካ ነገር ምናምን እንዳለ ማለት ነው። ያንን አንተ አቡኬን የሆነ ነገር አድርጎ እስቲል አዲስ አበባ ሸሽቶ ሄደው በዚህ መንገድ እንደሆነ ነው አድርገህ ለነዛ ሰዎች ሞቱት ለነዛ ሰዎች ያወራኸውና እነዛ ሰዎች ደግሞ ምንድነው እሱ ጋር ይደዋወላሉ አይደለም፣ አዳምጠኝ። እሱ ጋር ይደዋወላሉ ይዋደዳሉ፣ ግን እያሳሳቀ ግን ሊጎዳው ነው ወንድምሽን ሀቢብን አታውቂውም። እስኪ ለምሳሌ እኔ እኮ አይደለም ይሄንን ጠይቀኝ። እኔ እዚህ ምድር ላይ እንደውም የሚገርመኝ ነገር ምን እንደሆነ ታውቃለህ? ሰዎች ቆሞ በመሄዳቸው ብቻ ምንድነው ክፋት እንዳስቡ የሚያደርጋቸው ብዬ እኔ ራሱ ይሄን ጥያቄ ነው አይደለም አልገባኝም። እኔ ልጠይቅህ እንጂ እሱ ደውልለት ከፈለክ። እኔም አሁን ደውዬለት ነበር ሲጀመር፣ ግን ልነግረው አይደለም። ቅድሚያ ካንተ ማወቅ ያለብኝ ነገር ማወቅ ስላለብኝ ነው። አንቺ ይሄን ነገር ከየት አውቀሽ ነው? አልገባኝም። ከምን አውቀሽ ነው?
ከምን ተነስተሽ ነው እንደዚህ ልትይ? እኔ እኮ ሰሙም ታውቀዋለህ ልጅ የደወለልኝ ልጅ እዚሁ የራስ ጓደኛ እኮ ነው እዚህ እኮ ነው የደወለልሽ ነው ደውሎ የነገረኝ ስለ ሀቢብ ሊያደርግ ነው ምናምን ሀቢብ እንደዚህ ሊያደርግ ነው አይደለም ሀቢብ እንደዚህ እያሰበ ነው አቡኬን ተጠንቀቅ በይው ራሱን ይጠብቅ በይው አይ በቃ እንደዛ ከሆነ ሰውየውን አገናኝና እንደዛ ነው አገናኝ ግን አንተ ለምን እንደዚህ አሰብክ ነው ለምን አስባለሁ እኔ እንደዚህ ማለት ወንድም እኮ እኮ ነው ወንድም ነው አይደለም አንቺ በወንድምሽ ላይ ታረጋለሽ ነገር ወይኔ ጉዴ አሁን እንደዚህ እየተባለ ነው አላደርግም እኔማ ወንድሜ ነው አላደርግም ለኔም ወንድሜ አላደርግም አንተ ግን እያደረክ ነው አላደረኩም እሱ እኮ መረጃ አለው ልጁ መረጃ ካለው እኮ ጠይቅሽ እኮ እኔ አገናኛለሁ ግን አንተ ጋር ማጣራት ያለብኝ ነገር አጣራለሁ ሀቢብ ምን ሆነክ ነው አጣራሽ አንተ ወንድም ከሆነ በምንም አይነት መንገድ ልታስበው አትችልም በቃ ለዛ ነው እኮ አጣሪ እኮ ለዛ ነው ግን አንተ እንደ ወንድም እየቀረብክ ነው ልትጎዳው እያሰብክ ያለው እኔ ምን አውቃለሁ እንዴ እኔ ይጠይቀኛል እንዴ ሳሙን ነገር ባክሽ አንቺ ሳሙን ነገር በቃ አንቺ ነገር እሺ በቃ ምን እንደተፈጠረ ነገር እሺ እንደዛ ተሰቢ ምን ሆነሽ ነው ጀመር አንቺ እኔን አስበሽ መጠየቅ ያለብሽ ማለት እኔ አይደለም እኔ ሰውነት ተቀይራል እንኳን አይደለም አንተ ታርደህና ወንድም ሲቀር ለወንድም ይቀየራልሽ እንደዚህ እየተባለ ነው ባክ እየተጎዳዳን ያለ ነው ባክ እንደዚህ ሲጀመር እኮ ከውጭ ጥላት ይመጣል ሰው የሚወደው ነው የሚያጠቃው ይወደኛል ብለን የምታስበው ሰው ማጣት ማግኘት አይደል የሰው ልጅ ስላገኘ ስላላገኘ አይደል እሱ ካልሰማ ነው አረጉ ብንነግረው ነው ንገሪዋ ለምን አይሳ እስኪ ሀይብ እንደዚህ አስቦ ነበር ትዩ ነው አይልም ገብሻ ካንቺ በላይ ያምነኛል እኔ ከኔ በላይ ያምናል ከኔ በላይ ካንቺ በላይ እኔ ያምናል እሱ ችግር የለም ሳገናኝ ማን እንደሚያምን እሱ አውቃለሁ ምንም ካንቺ በላይ እኔ ያምነኛል ነው ማለት በዚህ ልክ ከተረዳሽ ደግሞ ያው ማለት ከኔ በላይ አቡኪ አንተ ሊያምንክ በጣም ቀልደኛ ነክ ይሄ ነው ራሱ ፌክ ወሬ እያወራህ ያለው ራሱ ይሄ ነው ኖ በቃ ካንቺ በላይ እኔ ያምነኛል እሺ አላረም ሀቢብ አታነደኝ የምር እያበሳጨኝ ነው አይደለም ይሄን ካልክ ደግሞ ማለት ነው ካንቺ በላይ ማለት ምን ያክል ኮንፊደንስ ቢኖር ነው ከኔ በላይ አንተን የሚያምንክ የምር ነው ወላሂ የምር ኧረ እባክህ ጭራሽ ወላሂ እያለ ከኔ በላይ አንተን ሊያምን ሀቡኬ የኔ ወንድሜ አንተን ሊያምንክ ማለት አንተ እኮ ጓደኛው ነህ እንዴት ነው ከኔ በላይ አንተን ሊያምን ከጓደኛም በላይ ወንድሜ እኮ እንደዚህ ያልክ እኮ እያታለልከው ነው እንደዛ ደግሞ አላታለለው እኔ ፈጽሞ በመነጋገር ነው መነጋገር ይበል ታሪክ የለም እዚህ ጋር እኮ ንገረኝ አመንክም እሱ ጋር ችግር ልፈጥርበት አስቤ ከሆነ ገብተሻል አይደል ማንንም ብዬ ሳይሆን ፈጣሪን ፈርጭ እንጂ ደግሞ ሲጀምር በመወደ ጓደኛ ላይ እዚህ ነገር ፈጥራለ ብዬ ወይም ደግሞ አልሰም ይሄንን ምርታስብ ፈልጋለሁ ችግር የለው ደውለታለሁ እኔ ለምን ደውልለትና ላውድ አድርጋ አገናኝ በጣም ነው ያበሳጨኝ ያለው ግን የምር እኔ ለማለት ካንተን ስለማልጠብቅ ነው ከኔ በላይ አንተን ያምናል አቡኬ በቃ ካመነኝ ደግሞ ያው ማለት ሳልነግረው እንዴት ነው የሚያምንክ ሲጀመር ምንም ያውቀው ነገር አለና አንተ አገናኘኝ ነኝ ሄሎ ላውድ አድርግ ደግሞ ወያባ ደህና ነኝ ሁሉ ሰላም ድምጽ ምን ነው ተኝተህ ነው እንዴ ምን እና ለዛ ነው እሺ የሆነ ሃን ጊታኝ እሺ አንተ እሱ የሚያውቀው ነገር የለም ነገር አንተ እሺ ማናገር ሳይሆን ቆይ እኮ አዋራው እሺ አዋራ ችግር የለም የሆነ ነገር ብላኝ ማን እህትንቻ ሃናን አቡኬ አንተ ላገኝሽ ላናግርህ ስለማውቀው ነገር ሄሎ አቡኬ አንተ ሲጀምር እዚህ ጉዳይ ምንም የምታውቀው ነገር አይደለም እኔ የራሳችሁ ጓደኛ ነው ትናንትና እኔና ሰሙ ወደ ከተማ ይሄድን ደውሎ በቃ የራሳችሁ የሁለታችሁም ጓደኛ ነው በነገራችን ላይ የሁለታችሁም እኔ አገናኛለሁ እዚህ ሀይቅ ስለሆነ ማለት ነው ግን እሱ ምንድነው አንተን ጓደኛ መስሎ የሆነ ነገር አንተ ማጥቃት እንደሚፈልግ ነገር ነው ጓደኛውና አቡኬን ተጠንቀቅ በይው ዳውላሉ በጣም ነው የሚዋደዱ ግን ይሄንኛው ግን አቆ ነው ሊጎዳው ያሰበ ነው ብሎ ነው ያለኝና እሱን ደግሞ ምን እንደሆነ በኋላ ነግርሃለሁ ራስህ ትመርጥበታለህ ግን ያናደደኝ ያለው ሀቢብ ምን እንደው ታውቃለህ ከኔ በላይ ድምጽን ከፈርጎ አንተ ደግሞ አታናደኝ
ከኔ በላይ ካንቺ በላይ እኔን ያምነኛል አይነት ነገር ማለት ነው። ድሮስ ታዲያ የቀረበ ሰው ነው እየጎዳ ያለው ሰውን እንጂ ታዲያ ድሮስ የማያውቅ ሰው ማን ይጎዳል? ድሮም ዘመር መስሎ ነው ሰውን የሚያጠቃው። እሱን ግን እኔ እንደ ወንድምነት እንዳንተ አይቼው እንደማንኛውም ሰው እኔ ሰምቼ ዝም አይደለም ያልኩት ልጠይቀው መጥቻለሁ። እሱን ደግሞ እስኪ እርግጠኛውን እናውራበትና በኋላ ያለውን ነገር እናሳውቃለን ማለት ነው። አሁን አንተ የሰማህ ነገር ያወቀ ተዳውለን ነበር ይለኛል። ምንም አቡክ የሚያውቀው ነገር የለም። የምናውቀው እኔ ማዘርና ጀሚላ ነች። አቡክ ሰይዳሊ ወቅ አላውቅም። እኔ እሱን አልደወልኩለትኝም። ያለው ነገር ይሄ ነው ብቻ። እየሰማት ነው እየሰማት ነው። አዎ ምን ትላለህ? ያው እሷ እያለች ያለችው እየሰማት ነው። ለአንተ መጥፎ ነገር እንደማደርግ ነው እያሰበች ያለችው እና ያ ግልጽ አልሆነልኝም ማለት አይ በዚህ ልክ አውርዳ ማሰቧ እኔን ያው ማለት ትንሽ ደብሮ እንደ እኔ መቻካለሁ በደንብ አንተ ወንድሜ ነው አይደለም አለቀም ሰመና ማከታ ዳኒ አይ እባክሽ እኔ እና ባህሪና ቃል እንዴ አታናደኝ አንተ ደግሞ ወይ በቃ ዝጋው በእናትህ ዝጋው በቃ ዝጋውና ላውራውና ማውራት ያለባችሁ እንደ በግለሰብ ታወራለህ። ከዚህ በላይ ላውራሽ አልችልም ማለት በቃ እኔ ከዚህ በላይ ላውራሽ አልችልም እንዴ ማለት ቻው እንዴ እኔ እሱ እኮ መስማት አለ መስማቱን እንድታቅ ነው እንጂ ምንም የሚያውቀው ነው ስልኩ ወደዛ ወራል መጠየቅ ካለብሽ በቃ በፈለግሽ ጠይቂ ማለት በቃ ማለት ችግር ካለ በዚህ በጉዳይ በቃ እኔ ከምንም በላይ በክሪያ ያቀኛል አውቀዋለሁኝ ወጥሻል አይደል መጥፎ ነገር አስጋብሽ ካሰብሽ በቃ ባል ወይም የነገረሽን ሰው አገናኝ። ስለዚህ በዚህ ልክ ልታወሪኝ አይገባም። እኔ በቃ ስለዚህ ኧረ ጉዴ አላወቅሽኝ በዚህ ልክ ልታወሪኝ እኔ እኮ አብኬም ላንተ መጥፎ ነገር እንደዚህ ጠይቀዋለሁ። በዚህ ልክ ልታወሪኝ አይገባም። እንዴት ማለት በቃ አይገባሽም እንዴ ለምን ታወሪኛለሽ በዚህ ማለት በቃ ለምን በዚህ ልክ ታወሪኛለሽ? አታውቂኝማ የማታውቂውን ሰው በዚህ ልክ ለምን ታወሪያለሽ? ማን ኖርማል ሰው እኮ ነው። አንተ ምንድነው ፈጣሪ ነህ እንዴ? ማላወራ በቃ የምታወሪ ጉዳይ የለም። በቃ ለቃ የሚያገናኘን ነገር የለም። ጠየቅኩ ስለወንድ በቃ ስለጠየቅሽ መለስኩልሽ ጨረስኩ እኮ መቻወክ ታዲያ ልጁ ማን ይሁን ማን አገናኛለሁ እኮ ማንም አይመለከተኝም። በቃ በዚህ ጉዳይ አገናኛለሁ። ለምን ታገናኛለሽ? እንዴ ስለዚህ እጅ አለበት ማለት ነው። አይኖርበትም በቃ በዛ ልክ አሁን እያመንከ እየመጣ ነው አይደለም። በዛ ልክ ከተረዳሽ ነው አሁን የተረዳሁት በዛ ልክ ከተረዳሽ ነው የምልሽ። እኔን ካላመንሽ ካላወሽ ምንድነው መጠየቅልሽ? ሁለተኛ አቡኪ በቃ ስለ አቡኪ እኮ አወራን። በቃ አቡኪ ከተሻለ ችግር ይደረስበት እኔ ከጎኑ ነኝ ወይም ደግሞ እንደዛ አይነት ሰው አይደለሁም። እኔ እሱ እንደዛ ማረጋው አንቺ አይደለሽም ማንም ሳያውቃል በዚህ ጉዳይ ላይ ማለት ነው። አይ አንቺ ደግሞ ይሄንን ካሰብሽ ደግሞ ወይም ደግሞ የነገረሽ አካል ይሄን በሱ ካመንሽው እኔ ጋር ማለት አምነሽ ትቀር ትችላለሽ። እሱማ ትቀራለች። ግሬ ማንም ይቀራል እሱ እንኳን አንተ አቡኪም ሊቀር ይችላል። ስማ እንኳን አንተ መገናኘት አይጠበቅም። እሺ መገናኘት ችግር የለውም ልገናኘው ይችላል አልከኝ ቅድም ብለህ ለምን ነው በዚህ ልክ አይደለም። እሺ እኔ እንዴት እንዳወራ ነው የምትፈልገው? ንገረኝ የፈለኩት እሺ ሀቢብዬ ምን ቀጭ ነው ማውራት በቃ አለቀ እንጂ እንደዚህ እኔን አድርጋ መጀመሪያ ማለት እርግጠኛ አይደለሽም ነው እርግጠኛ የምትሆኝበት መንገድ እኔ እኮ እንደሆነ አገናኛለሁ ነው አይደለም የምታገኘኝ ሰው በምን እርግጠኛ ነሽ ነው የምልሽ? እሱ ወይ በምናምን ሳገናኘህ እዛው እንትን ምን አገባኝ ታወራለህ እሱ ጋር ሳገናኘህ እኔ እኮ ስለተባልን ነው እንጂ አገናኘኝ ማብይሽ እኮ ለምንም ቢያላልኩም እኮ እኔ እኮ ግን ማውራት ያወርጥ ጠበቅብኝ ማገናኘኝ እሱንም አልኩኝ እኮ እሱንም አቡኪ ስለሰምቷል መስሎ ከሆነ ብዬ ደውልለት አልኩ አለመስማቱ ታቀረው እንጂ አገናኛለሁ እኮ በቃ አገናኝ ሌላ ነገር ማውራት ይጠበቅ እኔ አልፈራም ምን እፈራለሁ ያሉኝ ማገናኘት እንዴት ነው ከብደ ልክ ማውራት አይጠበቅብኝ አረ በምን ልክ ሲያወሩ ነው ደስ የሚለው በቃ ማገናኝ እኮ ይፈልጋል አይደለም እንዴ ምነው እንትን አልክ ሴጋ እኮ ነው ያወራው ያለው ወንድ ጋር መስል ያወራው ያለው እኮ ታዲያ እንደ ወንድ አውራ ታዲያ እንደ ወንድ እኮ ታዲያ ሴት ላይ ነው እንዴ ታዲያ የምትዘለው በስነ ስርዓቱ ነው ልታወራኝ የምፈልገው አይደለም እስቲ ምናምን አይደለም serious እኔ በስነ ስርዓቱ ነው ያወራው ያለሁት በክርና ክብሬ ነው ያወራውሽ ያለው በቃ አለቀ እንዴ በክርን ባይሆን ራሴ እኔ ልታከብር ትችላለህ በክብር ነው ያወራው ስታከብር ነው አንቺን ማመካከል አረ ጉዴ ከዚህ በላይ ልዘለው እጨጨ ልበልክ እንዴ ማለት ካለብሽ ትያለሽ እኔ አዳምጪኝ መጀመሪያ እንዴ በዚህ ልክ እያወራሽ ከሆነ እኔ ማላከብርሽም የምታከብሪኝ በስነ ስርዓት ስታከብሪኝና ስንከባበር ነው የማከብርሽ በዛ ልክ ከዛ ውጪ ግን ጭራሽ ግን ለምን እንድናደር ታደርገኛለህ? እኔ እኮ ከደሴ ድረስ መጥቼ እኮ ላናግር የፈለኩት እኮ ኖርማል አንተን እውነት ነው አይደለም የሚለውን ለማወቅ ነው እንጂ እንደ አንተ ይሄ ነገር ከኔ እውነት መሆኑን አታውቂም። ምክንያቱም ገብቶሻል አይደል? እኔ እኮ እንዳውቅ እኮ ማወቅ እኮ የምችለው እኔ የምችለው መናገር ነው አይደል?
ነው እኔ ደግሞ ያሉኝ ነው እኔም እኮ ትክክለኛ አይደል ሀቢብ እኮ ጥያቄሽማ ገባኝ እኮ ታዲያ ምን አጠፋው ምንድነው አንቺ እንደወንድም ጠየቅሽኝ እኔ ደግሞ እንደ እህት መለስኩልሽ አይደል ምን አጠፋው እሺ ለምን ትቆጣው እሺ ለምን ትቆጣለህ እየተከራከርሽኝ እኮ ነው እንዴ ከረከረ እኮ አይደለም ጠየቅኩ በቃ አይደለም ማለት አይደለም ካላደለ አገናኝ በቃ አገናኝ እሺ በቃ ወይ አገናኝ አይደለም ብዙ አሁን እኮ አቡኬ ጋር ሰምቶ ምናምን መስሎ ደወልከው ይኸው ምንም የሚያውቀው ነገር የለም በቃ የሚያውቀው ነገር የለም የሚያውቀው ነገር የለም ስለዚህ ደግሞ እኔ ካንቺ በላይ ነው ያምነኛል አልኩሽ ዞሮ መነጋገሩ ጥሩ ነው አሪፍ አውራ ነሽ አገናኝ አይደለም ይሄ እኮ ቦግ ምናምን ግን ፍልሰው እንደተማረ ነው ማሰብ ያለብህ የምር አንተ እኔ ላይ ስለዘለልክ ምናምን ወንድነት በቃ ለምንድን ነው እኔ ደግሞ እንኳን አይደለም እንደዚህ ባካል በስልክ ራሱ ይዘሉ በተሳጫለሁ በጣም ብዙ አወራ ነው ብዙ ሰላወራ ከዚህ በላይ ልናወራ የምንችለው እኮ ከዚህ በላይ የምናወራው ነው የምልሽ ከዚህ በላይ ልናወራ የምንችለው ልጅና አግኝተህ ነው እናወራለን ከተማ ነው ችግር የለውም እኔ ግን ካንተ እርግጠኛ መሆን ያለብኝ ለወቅ ብዬ እንጂ ማላገናኝ ነው እርግጠኛ በቃ እርግጠኛ የምትሆኝበት መንገድ ሊኖር አይችልም በዚህ በቃ እኔ በክር ላይ ምንም አይነት ሐሳብ የለውም በዚህ ልክ ተላጁ ሰውየውን አገናኝ እንገናኛለን ጨርሻለሁ እሺ እንሄዳለን ታዲያ ወደ ታፈገፍጋለህ ሰው ወደኋላ እንዴ ማገተ ነው ለመሰለክ ለማንኛውም እሺ ሰሙ አሁን እኔ እሺ ቆይ አንድ ጊዜ ሀቢብ ይቆይሽ አንድ ጊዜ በዚህ ጉዳይ ጨርሻለሁ እኮ ጨርሻ እሺ አሁን እኔ ጥያቄ ትክክል አይደለም ጋጠወጥ ጥያቄ ነው የጠየኩት እኔ ሀቢብ እሺ አንቺ ችግር የለውም ለሁለታችንም መነጋገሩ አንቺ አለሽ አይደል ትናንትና ስትሰሚ እና ታዲያ አንቺ ወንድምሽ ላይ የሆነ ነገር ቢፈጠር መጠየቅ ምንድነው እንዴ ማውራቱን አትጥለው ጥሩ ነው ከዚህ በላይ ላውራታችን በቃ እንዴ አላ ቼክ እኮ ተገትረ 24 ሰዓት ታወራ ትችላለህ እንኳን አይመለከትሽም እንኳን ማለት ነው እንደ ወንድም ካሰብሽማ እንደዛ አትይኝም ወንድምና ወንድም ሲጣላ ታስተረቀም እንደ ስከስታት ካለ አይደለም እንደ ወንድም ብታወሪኝ እና እንደ ወንድም ነው እና እንደ ፍቅረኛ ነው ማይ ኖ አይደለም አንቺ ሲጀመር እንደ ፍቅረኛ ነው ማይ ልንገርህ ገና ስማ ገና ስፖርተኛ ነኝ ብለህ አታስፈራራኝ ሰምተሽ ከነበር የመጣሽ ነው ማለት ነበረብሽ ነው ማለት ኖ ይሄን ጥያቄ ልጠይቅሽ ጀምር መድፈራ ነበርሽ እምሬን አብረን ብንመጣ ምን ችግር አለ? እሷ መድፈራ ነበርብሽም እሷ ደግሞ ይሄን ያወቀኝ ከመጠቀሽ ነው እንዴ እንኳን አንተ እኮ ፓርላማ ላይ መንግስት ራሱ ጥያቄ ይጠየቃል እንኳን አንተ እንዴ አንተ እኮ አይደለም አውቃለሁ ስላንተ አውቃለሁ ጥንቅቅ አድርጌ በቃ ካወቅሽ እኔ ደግሞ ግን ትጠየቅ መጠየቅ ያለ ሀቢብ አሰፋ እኔም ሀናን ነሽ እኮ አለቀ ጨረሰናል ገብቶሻል አይደል ምንም አይነት እንደዚህ አይነት ሰው አይደለሁም ነው የምልሽ ሰው አለ መሆንን እኮ ችግር ሳገናኝህ እናወራበታለን አሁን እኮ ምን ነው ያናደደሽ በቃ አገናኝኝና እናወራ አሁንም ብዙ ሰዓት እያወራሽ ነው በቃ ምንድነው ቻርጅ በቻርጅ ነው የምትንቀሳቀሰው እኔ አልፈልግም በቻርጅ ነው የምትንቀሳቀሰው ታለው እያልክ ነው ታልቃለህ በአላህ ተይ እስኪ እንዴ ምንድነው እንደዚህ የምታስፈራራው እንዴ አሁን እኮ እዛች እንዳገባባ ከጉርጓድ ነው አይደለም በቃ ምንም ጨርሻለሁ ወላሂ እኮ እንሄዳለን ምንድነው ታለምትዘለው ለምን እንሄዳለን እንዴ ወደህ ነው እንዴ እና ታዲያ ለምን መጣው በግላገት ነው እንዴ ግን ስሬስ ሆነ እንደ ሰው ማለት ምናምን እንዳትለኝ ማውራት ያለ አገናኛለሁ ታወራለህ በቃ አለቀ ከሱም ካንተ መስማት ያለብኝ ሰምቼ ሰማዋለሁ ሰምተሽዋል እኔ ልየው ሰውዬው ላግኝ በቃ አለቀ እሱን እኮ እኔ እኮ ትክክል ነኝ የሰማሁትን ነው ላንተ ማቅረቤ ይሄ አንተ ግን እንደምንድነው የምታስበው እናት እኔ ዝም ብልክ ነው መጥፎ ነው አይደለም መጀመሪያ ስጠይቂ ነው ያጠፋሽው እኔ በዚህ ልክ መጠርጠር የለብሽም አሬ እኔ ጉዴ ለምን ነው ማልጠይቅ እናትና አባት እኮ ይጣላሉ ባልና ሚስት ይጣላሉ እህትና ይጣላሉ ወንድምና ወንድም ይጣላሉ ግን መፍትሄ መፈለግ ነው እንጂ አዳምጪኝሽ እንኳን ጓደኛና ጓደኛ አይ እኔ ያልሆነ ነገር ገና አርጉ ያደርጋል ብለሽ አስበሽ ከሆነ የመጣሽው ነው ማለት ተሳስተሻል ብታደርገውማ ሆኖ ነበር እናቅ ነበር አለ መሆኑ ገና ፕሮሰስ ላይ መሆን ነው እንጂ ሰው እንዳሰብ የሚያደርገው ዝም ብሎ እኔ ደግሞ እንደዚህ አይነት ሰው አይደለሁም ይሄን ከተረዳሽ እኮ አለ መሆንን እኮ ነው ማቀው ሀቢብ እኔ አላቀም እኮ ወንድሜ እንጂ የሚያቀኝ አላቀም ማየን ማቀም ፈልገው እኔ ሰውየው ጋር ሳገናኝክ ነው እሺ አገናኝ በቃ እንሄዳልኩሽ አይደል አንቺ ለምን እኔ ባልበላ እንጀቴ ቁርስ ራሱ አልበላሁም በእናትህ ተርቦኛል ለራሴ አይመለከትም ምኑ አለመብላትሽ አይመለከተኝም ማለት እሱማ እንዴት ይመለከታል እኮ በቃ የሚመለከተኝ ነገር ጀመር አንተ የሚመለከተን እንደ ፈርድ ወንድሜ ራሱ ቢሆን አይመለከትም እንዴት ስለማታስብ ነው ማለት ካንቺ በላይ በክር አስባለሁ በክር ቢረባው ዝቅም ያላው ገብቶሻል አይደል አቡኬ ማለት እኮ ነው ማለት ነው አይደለሽማ እንደዛ ብትሆኚ እንደዛ ማለት አቡኬ ብትሆኚ ነው የምልሽ እንደዛ ጠይቂ አቡኬ ብትሆኚ ማንንም ሰው እኮ ማለት ነው ከደረሱበት ማንንም ሰው ከተነካው ይቀየራል አንተም እህትም ትቀየራለች ኧረ እባክሽ ተይኝ ማለት እኔ አሁን ልሄድ ዞር ነው ቸኩላል በጣም ጠረገበል ጨውቅሽ ሄድሽ ንካው ታስፈራራለህ ፈለግሽ ጠይቂኝ አሁን ሄድ ማስፈራራና ፍራንክ ተደርገሽ ተመርሽ ነው አንቺ እየቀለድሽ ነው ጀጀንቺ ብለህ አንቺ ምን አባክ ነው እንደዚህ ደማክ በለኝ አንተ ማስማስማ ባለ ምንድነው የተሰማክ በአላ ሰውነት ይውርር ነው ያደረገኝና መጀመሪያ
በቃ ከዛ ማውራትም ከበደኝ። ቤተሰብ ተመልከቱ። የደሴዎች ሐይቅ መተው ሐይቆችን ፕራንክ እንጭርጭር አድርገዋለሁ። እመን እሺ አቃጠልኩሽ አይደል? ንድድ የምሬ ነው። ምንሽ ነው ላይ በጣም ነው እኮ ማለት ከማላስበውን ጥያቄ ነው ጠይቅሽኛ። ደግሞ እኮ ማለት ነው አቡኬ ምናምንም ያወቀ መስሎት እንዴ ተደዋውለን አቡኬ ጋር ደውል አልኩት በኮንፊደንስ። ለምን ታውቂያለሽ? አቡኬና እኔ ምን አስበናል መሰለሽ? ነግሬዋለሁ። ሐይቅ ሄጄ ፕራንክ እንደማድረግ ስለነገርኩት ምንም እንደማይቀላቀል አውቃለሁ። ትናንትና ዝግጁ አድርጌዋለሁ። በቃ ማለት እኔ ምን አውቃለሁ? ለማበሳጨኝ እሷ ናት እንጂ ዝም ማለት እና እሷ ሰምታለች እኔ ጋር እሷ እኮ ሰምታለች እኮ እኔ ጋር ነገረኛው መጥቶ ደውሎ አይ እኔ ያሰብኩት ሌላ እያሰብኩኝ ማለት በቃ ባህር ሊሄዱ አስበው ምናምን ነበርና አመጣጤ በቃ በዛ ልክ ነበር የጠበቅኩት። ወላሂ እሺ አሁን እሺ አበሳጭተሽኝ። አሁን ሐቂቃ አንድ ፕሮሚስ ማለት ነው። ወላሂ የሆነ ቦታ ላይ ግን ልምታት እንደ እያልኩ ነበር አለጥፋለሁ በቃ ማለት ወላሂ በቃ የለም እንዴት ይወዛለ ስሚ አቡኬና እሱ ትዕግስት እንደሌላቸው በጣም ነው የማውቀው። ካሁን ከቆየ የሆነ ድብድብ እንደሚንገባ ከዛኔ አውቄ የሆነ ስማ አይደለም ጠጋ እና ደግሞ የሆነ ድንጋን ስቼ ማለት ትልቅ ድንጋን አንተ ስፖርተኛ ነኝ ስላልክ ምን አባክ ተመጣለህ ብዬ ፍራንክ ነው። አይ ወላሂ አይደለም የሆነ ፓርቲ ላይ እንደዚህ አድርጌ ከታች የምር ልመታሽ ነበር ወላሂ ሆነ ሳለ ገባሽ በጉድጓድ ብትገቢ አይጄ ማለት ነው ተኩሽ ነው። አይ ሳሚራ ደግሞ ማለት የሆነ በቃ አይ ማራ ጠፋኛለህ። አይ መጀመሪያ ላይ እንደዚህ ጉልበቴ እንደዚህ ያረገ ነበር ማለት ማንና ማለት ነው ለፕራንኬ ሳመኝ ተሳክቶልሻል። ቤተሰቡ ይሄ የሐይቅ ማለት ነው ካራቲስታ የሐይቅ ካራቲስታ አሰልጣኝ ነው። ጎበዞች ጫት የምትቀሙ በሙሉ ሪፈር ልጽፍላችሁ ነው ወደ አሰልጣኝ ሀቢባ ሰፋ እየመጣችሁ ራሳችሁን አጠናክሩ፣ ጤናችሁን ጠብቁ። ታደውለሽ እንደዛ ስትይ ደግሞ እኮ ብያለሁ። አረጎ በሪፈኛ ነው ፕራንክ እያደረግሽኝ ጻፊላችሁ ወደ እኔ ላካቸው እያለኝ ማለት ነው። አይ መጀመሪያ አላውቅም ግን እኔ የምር ትናንትናም እንደዛ ስላልሽ የሚላቃ ነው መሰለኝ ስትጀምር አይደለም። አይ ሀሳብ መጣልኝ። ከዛ ደግሞ በጣም ቀየርኩኝ። አንደኛ ደግሞ ካሜራ የለም ምንም በምን ያሰራል ደግሞ ካሜራ የለም። ከዛ ካሜራ ካለ ምናምን ቢሆን ወደ ማየት ጀመርኩኝ። ሪከርድ እንደማደርገው እየገባኝ ይሁን ሪካርድ እያደረግሽኝ እንደሆነ ገባኝ። ግን የሆነ ፈልግሽው አይነት ስሜት እንጂ ካሜራ በሌለበት እኔ ጭራሽ በቃ ቤተሰብ እንግዲህ የዛሬው ይሄን ይመስል ነበር ማለት ነው። ሐይቅ ላይ የሰራ ነው ፕራንክ ማለት ነው በዚህ ተጠናቋል። ያው አምኗል ደግሞ በደንብ ፕራንክ እንዳደረኩት አምኗል። ስለዚህ ደስ የሚል ነው። በጣም ነበር የከፋው የደበረው። በኋላ ግን ፕራንክ መሆኑን ሲያውቅ ግን ደስ ብሎታል፣ ተረጋግቷል እንዳያችሁት ማለት ነው። እና ደስ ይላል። ሀባይብ ባላችሁበት ሰላማችሁ ብዝት ይበልልኝ። እወዳቸዋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።